ክቡራን ኢትዮጵያውያን እንደምታውቁት እኔ ጨዋታውን ትቼዋለሁ። ፖለቲካው ምናምኑ ዲስካሽኑ ያቢቹ ነገር ክሊር ስለሆነ የዚህ ልጅ ነገር በጣም ክሊር ስለሆነ ለመሳቅ ብቻ ነው የምጠቀምበት። ሲሪየስሊ አልወስደውም። አሁንማ ጭራሽ የት ውስጥ እንደገባ እዚህ እናየዋለን። መንግስት ነው ወይስ ጎሪላ ኦርጋናይዜሽን ወይስ ምንድነው? ጎሪላ ፋይት ነው የሚያደርገው ያለው ሰውየው። ብዙ ታሪኮች አሉ። ከዚህ በኋላ ይሄ ልጅ እስኪወድቅ ድረስ ለእኔ ቀልድና ጨዋታ ነው እና እዚህ ቁም ነገር ነግራችሁ አትምጡ። የሞተ መንግስት ጋር ነው የምናወራው ያለነው ሰዎች፣ ግን በጣም ዴንጀረስ ስለሆነ እንከታተለዋለን እስኪያልቅ ድረስ ሌላ ነገር የለም። እስኪ እዚህ ጋር ለፈገግታ ሰዎቹ እነዚህ ሰዎች እኮ አብደዋል እኮ ለቀዋል። ጨራሽ ሚሊሻ በአንድ ወር ዘመቻ ጥፍጥፍ አድርጋ ያጠፉት መሐመድ ሐምዳን ዳገሎን ከአብይ አህመድ ጋር ባልታሰበ ፍጥነት መዘረር የቻሉት የቀጠናው ኃይሎች በሀገረ ኤርትራ በአስመራ ከተማ መሎቲ ቢራ እየገሰሙና በኮምፒሽታቶ አደባባይ ወግ እያጣጣሙ በቀጣው ዘመቻ ዙሪያ ሊነጋገሩ መሰባሰባቸው ይኸውላችሁ በጣም በቅዘን እንደሚያደርገው ይሄ የታወቀ ነው። ራሱ እኮ ዋክ ያደረገበት መንገድ ውስጥ እኮ ነው ሱዳንና ኤርትራዊ እንደዚህ ያድርገው የሚሄዱት። ይሄ ነገር በጣም ያስቦካል፣ በጣም ከመጠን በላይ እና ውጤቱ ደግሞ እናየዋለን። ሰዎቹ ኦፍኮርስ ኮምፒሽታቶ ውስጥ አመለጠው ሞስት ላይክሊ የፋኖ መንግስት ሲሆኑ እነፋኖ ነው ምናምን እነሱ መጥተው ይዝናኑበታል። አስመራል ሰዎች ይሄ ወደቀ መንግስት ነው። ኪሎ ላይ ከባድ ድንጋጤ መፍጠሩ ታውቋል። ከቀናት በፊት በፓርላማ በተደረገ ስብሰባ አብይ አህመድ ሱዳንና ኤርትራን በስም ጠርቶ ሲዘተባቸው እንደነበርም ይታወሳል። የሱዳን ጦር መሪ የሆኑት ጀነራል አልቡርሃን ወደ ኤርትራ አምርተው ከኢሳያስ ጋር መገናኘታቸው በተገለጸበት ዕለትም ሱዳንን ከኢትዮጵያ የሚያገናኘው አይችልም። እመኑም አትመኑም ብሪጅ ማፍረስ መንግስት ብሪጅ ሲያፈርስ እንዴት አይነት ቡካት ነው ያስታውሰኛል። ድሮ ህፃን ሆኜ የኤርትራ ስትራግል ብሪጅ አፈረሱ እነ ሻዕቢያ እንደዛ አረጉ ሲባል ድሮ በኃይለ ሥላሴ ዘመን ወደዛ ተለወጠ። የሚያሳዝን ነው በጣም። ከዚህ በታች መሄድ አይችልም። ይሄ ልጅ እኮ ነው የምላቸዋለሁ። በፍጹም መሄድ አይችልም ከዚህ በታች ታውቋል። ይህም ድልድይ በሱዳን አርሚ መፍረሱ በሌሎች ሀገራዊ ሚዲያዎች ቢዘገብም የሱዳን ሚዲያዎች ግን በኢትዮጵያ የድሮን ጥቃት መፍረሱን በመዘገብ ላይ ይገኛሉ። በእርግጥም ካርቱም ድረስ ገብቶ የሱዳን አየር መንገድን ጨምሮ በርካታ የሱዳን መሰረተ ልማቶችን በድሮን ሲደበድበ የከረመውና በያዝነው ሳምንት ብቻ ከኢትዮጵያ ተነስተው ወደ ሱዳን ካመሩ ቻይና ሰራሽ የኤሚሬትስ ድሮኖች መካከል 4ቱ ተመውተው መውደቃቸውን የሰማው የቲዲኤፍ ዋነኛ ሰራዊት የሆነው አርሚ 7 ኮርመካ አካባቢ መንቀሳቀስ መጀመሩን ያረጋገጠው ጠቅላይ ሚኒስትር ይህንን ኢትዮጵያን ከሱዳን የሚያገናኝ ድልድይ ቢሰብረው የሚደንቅ አይሆንም። በማያገባው ሲያተራገቡበት ፈርቶ ነው ኦፍኮርስ። ምክንያቱም ያውቃል አንድ ጊዜ አሶሳ ውስጥ ሻዕቢያ ገብቶ ከኦሮሞ ሊብሬሽን ፍሮንት ጋር ሆኖ ደርጉን ሲደመስሰው አሶሳ እሱን ያውቀዋል። በሱዳን አድርገው ማለት ነው በወይስ አሁን ደግሞ የሚከለክላቸው ሰው እኮ የለም። ግን ብሪጁን አፍርሶታል። በጣም ቦክቷል ማለት ነው። ያሳዝናል። እሺ አምስና ያችን ታሪካዊ ሀገር ሲያፈራርስ የከረመው አብይ አህመድ አሊ መሳሪያ ሲያስታጥቀው የጦር ቤት ሲሰጠውና ቅጥረኛ ሰራዊት ሲያቀብለ የከረመው የጃንጃዊድ ሚሊሻ ተሸንፎ ወደ አሰሳ ማፈግፈጉን የሰማው ጠቅላይ ሚኒስትር የሱዳኑ ጦርነት ወደ ኢትዮጵያ ግዛት ከመግባቱ በፊት ድልድዩን ሰብሮ ቢያደፍጥ ብሎም ፍርሃቱን ቢገልጥ የሚጠበቅ ነው። ገና ትከፍላታለህ። በቀላሉ የምትወጣበት አይደለም። ያብቹ ገና ትከፍላታለህ። ከተማ ለመቆጣጠር መሐመድ ተሰማ የሚያደርገውን ጥረት ስትመለከቱ ሰዎች ይሄ ሰውዬ ደግሞ በጣም ኮሜዲያን የሆነብኝ ነው። በጣም የሚያደርገው ያለው እኮ 4 ጀነራሎች 7 ኮሎኔሎች ይዞ ምንም ነገር ማድረግ አልቻለም። ይደበድበዋል፣ ተራራውን ይመታዋል። ሰዎች ያሉት ግን በወገን ገባችሁ፣ ዝም ብሎ ይነፋዋል ግድግዳውን
ተራራውን፣ እንስሳውን፣ መሬቱን እንዴት አይነት እነዚህ ሰዎች እንዴት አድርጌ ነው እነዚህ በሚሊተሪ ሳይንስ ሲሪየስ መሆናቸውን ማቅ አልችልም። አንድ ወረዳ ከተማ መቆጣጠር አቅቶት ያን ሁሉ ከባድ መሳሪያ ያን ሁሉ ሰራዊት ያን ሁሉ እዝ አስገብቶ ፈረስ ቤትን መቆጣጠር ተስኖ ሲነፋደፍ ስተው የባህር በሩ ጉዳይ ትርጉም እንደሌለው ትረዳላችሁ። ነው የሚመስለው ትርጉም እንደሌለው ትረዳላችሁ። በተረፈ ማማችን እየለቀቀ ይገኛል። በጣም አሪፍ ፕሮግራም ይዤላችኋለሁ። ትንሽ ጠብቁ። ምናልባት ናፍቆት ይኖራችሁ ይሆናል። እንደዛ ሳረግ ስለነበረ እንዝናና ብቻ። የሚለቃቸውን ፎቶዎች ስትመለከቱ አስመራን ገብቶ ወይ ደግሞ ምጽዋ ገብቶ አስመራ ገብቶ ወይ ምጽዋ ገብቶ ድል ያደረገ እና አስመራና ምጽዋን የተቆጣጠረ እንጂ ጎጃም ቡሬ ዳሞት ገብቶ ፈረስ ቤትን ለመቆጣጠር እየተፋለመ ያለ አይመስላችሁም? መንግስት እኮ ናቸው በእናታችሁ ፈረስ ቤትን ለመያዝ። የሚገርም እኮ የሁሉ እንዴት አይነት ነው? ተበላለቁት እኮ። ይችሉበታል ወይስ አይችሉበት? ምድረ ምርኮኝ የብልጽግና ጄኔራሎች ያሉበትን የሞራል ሁኔታ ስታስቡ አለማፈር አትችሉ። የአንድ ወረዳ ከተማ ለመቆጣጠር ላለፉት 7 ቀን ሲደፋደፍ መክረሙን እና ዛሬ በአንዳንድ ቀበሌዎች መግባቱን እንደ ስኬት ቆጥሮ ዛሬ በፈገግታ የተሞሉ ፎቶዎችን እየለቀቀ ይገኛል። ዋናው አስተባባሪ እንዲጠራ ሰዎቹ እቺ ነበረ ቆሪጢ ብዙ ጊዜ ያልሰራሁ በሷ እንደምታውቁት ለእኔ ቀልድ ነበረች መጀመሪያ። አሁንማ ለቃለች። እስክንስማቸው የመጨረሻ ስለሆነ ቆሪጢዬን በጣም ነው የሚስማረጋት ሲይዟት እንቁርቷን ምናምን በጀራዋ በምናምን በጥፊ ሲያጣድፏት አዲስ የማይለቋት ሰዎች ናቸው። ብትወጣም ባትወጣም እሷ ተያዥ ነች ኤኒዌይ። እና ከአሁን በኋላ ሜዲያም ብዙ አይኖርም፣ ቀስ እያሉ ይወድቃሉ። እና በዚህ እስክንዝናና ሰዎች ደስ ይላል። ቆሪጢ ጎ ገራሚ ነገር ልንገራችሁ። ሰልፍ የሚፈራው ወያኔ ነው ያለዋል፣ የተባረረው በሰልፍ ነው ያለዋል። ግን ደግሞ ሰልፉን የሚጠራው ማቢውን ጥሩ ነው ራሱ። ስለዚህ እንትን መግቢያ ብላ እንትን ሚሊኒየም አዳራሽ እንዴ መግቢያ ልጅ በረ ቆሪጢ መጥቶልሻል። አዎ ድራም ምቺው አዲስ አበባ 5 በሮች ላይ እስቲ መግቢያ በር አቁሜ ብቀበል አስቡት በእናታችሁ። ምን ነበር ጌታ ሆይ፣ ይሄማ ድሮ ነበረ እኮ ድሮ ቀረ። እንዲህማ ድሮ ነበር። አልገባሽም? ቆሪጢ የተዘጋጂ ብቻ አንቺ የሚያስፈልግሽ 1-2 ሱሪ በዛ በኬንያ አድርገሽ ለመጥፋት ነው። ሌላ ነገር መግቢያ ልጅ በረ አዲስ አበባ 5 በሮች ላይ እስቲ መግቢያ በር አቁሜ ብቀበል አስቡት በእናታችሁ። ምን ነበር አዳራሽ እንዴ መግቢያ ልጅ በረ አዲስ አበባ 5 በሮች ላይ እስቲ መግቢያ በር አቁሜ ብቀበል አስቡት በእናታችሁ። ምን ነበር ጌታ ሆይ፣ አቤት የሚላል እዚህ ብሔርን ከብሔር የሚያጋጭ መፈክር ይዘውባችሁ ይመጣሉ። አይ ግድ የለሽም ታውቀሻል እኮ ነው የምልሽ። እንቆቁልሽ ይሄ ነገር እኮ ክሊር እኮ ታውቀዋል እኮ ፍጹም። አሁንማ የኢትዮጵያ ዶሮ ታውቃቸዋለች እንኳንና የሰው የኢትዮጵያ እንስሳ ያውቃቸዋል። ምክንያቱም እንስሶች ስለሆኑ እንዝናና ብቻ። ሰዎቹ በእንደዚህ አይነት ነው የማጣድፋቸው እስኪወድቁ ድረስ። ሲሪየስ ላልወስዳቸው መዓት ነገር ይዤ እመጣለሁ። በየቀኑ ማድረግ ባልችልም ምክንያቱም ስራ አለኝ፣ የአርቲስት ስራ ስላለኝ መጽሐፍ እየጻፍኩ ስለሆንኩኝ ዝም ብዬ ብቻ እናንተን የሚያስደስት ፖለቲካ ከነዚህ ጋር ማውራት አልችልም። ብሪጅ የሚያፈርሱ ሰዎች ከአህመድ ግራኝ ጋር እነዚህ ቄስ ምናምን የሚቀጥሉ ሰዎች በፍጹም ከነሱ ጋር ማውራት አልችልም ፖለቲካ። እስኪ ፋኖ እስኪገባ ድረስ ማጣደፍ ብቻ ነው ሰዎች። ቆሪጢዬ ሂጂ እስኪ ሲሪየስሊ አልወስድሽም። እኛ ሰልፍ ላይ እንደዚህ ዘውብን መጥተዋል፣ አውቃቸዋለሁ። የኤርትራን ባንዲራ ይዘው ይመጣል ሊኖር ይችላል፣ ማን ያውቃል? እኔ አራዳ ልጅ ምን አልኳችሁ? ኖ መጥተዋል፣ አውቃቸዋለሁ። የኤርትራን ባንዲራ ይዘው ይመጣል ሊኖር ይችላል፣ ማን ያውቃል? በዛ አትጠራጠሪ። በዛ እንደዛ አድርገሽማ የሚወጣ ነገር አለ ማለት ጦርነት አውጀሻል። ወንዝ ወስዳለሁ ብለሽ ምቶችው ነገር ካለ ባህር ወስዳለሁ ብለሻል። እሱ የምንረሳው ነገር ከፋኖና ከቲፒኤልኤፍ ከሆነ እንቀጠቅጠሃለን እኮ። እኔ እንደሚመስለኝ እንደዛ ኤርትራ አሰራራቸውን አያውቅም።
በዌስት ቢገባብህም ምናልባት አሁን ከሱዳን ጋር ምን እንደሚያደርጉ አታውቅም። ያ የሰበርከው ቢንቶ ራሱ ምን እንደሆንክ ቡካት ያሳያል። ሻዕቢያ ኤርትራ ራስን ፈልገህ መታሃል። ያዳንህ ህዝብ አሁን ደግሞ ይወግርሃል ከኢትዮጵያኖች ጋር ሆኖ ነው ብለህ ያለው። እኔ አራዳ ልጅ ምን አልኳችሁ? ኖ ባንዲራ ነው ባንዲራ እንዳይከለከል። የኦነግ ባንዲራ ይውጣ፣ የወያኔም ይውጣ፣ ልሙጥ ባንዲራ ይውጣ፣ ባለኮከቡ ይውጣ፣ ምናምን ሁሉም ይውጣ። ባንዲራ ከልክላችሁ ግጭት ከተነሳ እናንተ ጥያቄ ማድረጓል። ስማ እናንተ እኮ የምታደርጉት እኮ የታወቀ ነው። የኢትዮጵያ ባንዲራ በጣም አይሰራም፣ እንደማይሰራ አድርገዋል። ሌላ ባንዲራዎች ይውጡ ነው የሚሉት ያሉት የወንበዴዎች ብቻ የወንበዴዎች። ማንም ወንበዴ ማለት ወንበዴ ስል እነ ፋኖን የትግራይን አይደለም፣ የማንም ወንበዴ ነው። እኔ የምላችሁ የኦሮሞን አይደለም። ነፃ አውጪዎቹ አሬቨር ኦርጋናይዝ ሆኖ ፋይት የሚያደርጉት የሁሉም ባንዲራ ይውጣ። የኢትዮጵያ ባንዲራ ግን ተበላች። ሰዎቹ የኔ ቲሲስ ከመጀመሪያው ጀምሮ ሁለት ነገር፣ አንድ ክርስትናን ለማጥፋት የመጣ መንግስት ነው አህመድ ግራኝ፣ እሱን ተመላልሼ እመጣለሁ አንዳንዴም እየስር። ሁለተኛው ግን ኢትዮጵያን ገነጣጥሎ መጨረሻ ኦሮሞ የምትባል ህዝቡ የማይቀበል አሰብ የሚባል ነገር ኢትዮጵያን ገደል ውስጥ ለማስገባት አሁን በሁለቱም ጸንቼ ነው የምከራከረው። እነግራችኋለሁ። ሁለቱም ደግሞ እየተሰሩ ናቸው። ይኸውላችሁ አገሪቷን ለመነጣጠል ነው። የኢትዮጵያ ባንዲራ ከሌሎች ጋር እኩይ ባንዲራ እየከለከሉ፣ ስለዚህ አገሪቷን በኢትዮጵያውነታቸው ማምኑ ሰዎች ናቸው። ሁለተኛ ደግሞ ሻዕቢያ አገሪቷን ሞር ለማጥፋትና ኦሮሞ የሚባለውን አገር ይዘው ለመውጣት ነው። እሱም አይቻልም። የነገው ሰልፍ እንደዚህ ይሆናል። ላይሆንም ይችላል፣ ሊሆንም ይችላል። ችግር የለውም። እሱ ከአሁን ሰልፍ የሚባል የለም። እንደዚህ አይነት ሰልፍ የሚኖረው ኢትዮጵያኖች ኢትዮጵያን ሲይዟት ነው። ሰባሰብ በቂ ነው። ይቀሩታል። 7 ሰው ካለ በቂ ነው ትያለሽ። እስከዚህ ድረስ እንደዛ አድርጎ የተቀበለሽ ኢትዮጵያ 7 ሰው ቢመጣ ሰልፍ ላይ ትያለሽ። አሁን ምክክሩን ጨረሽ ወይስ እንዴት? በዛው በስፒከሩ ወደዛው ፊቱ ላይ የሆነ ነገር ማድረግ ሲችል የጃጀ አምሮ የዛገ ሰውዬ ህዝብን እንደ ህዝብ እንደዛ ብሎ ሲያዋርድ ብሎ ይቀዳልኛል። ምን ያማል? ምን ያነጫንጫ እንደዚህ ካላችሁ ወራዳ አልቆላችኋል እኮ ነው የምልህ። ያልቋል ሰዎች ማለት ኦፍኮርስ ይደብራችኋል የዚህ ልጅ ነገር፣ ግን የእሱ ሰራዊት ስለሆነ ለማየት ነው። ኢትዮጵያ ውስጥ ሰራዊት የሚባል የለም። አሁን ድምጥማጡ ጠፍቷል። በፋኖ ሰዎች ድምጥማጡ ጠፍቷል። እነሱ አሁን ክርስትናን ለማጥፋት ከዛ ሰውዬ የወሰዱትን ነገር እያደረጉ ነው እንጂ ሌላ ነገር ብሪጅ የሚያፈርስ መንግስት ብሪጅ የሚያፈርስ መንግስት ትምህርት ቤት ሲያጠፋ ያየ ናቸው። ሕክምና በሁሉም ነገር ምናምን ሲያረጉ ያየ ናቸው። ብሪጅ የሚያጠፋ መንግስት ምን አይነት ቡካት ቢሆን ነው? ምን አይነት ቡካት ቢሆን? አሁንማ ሞኒተር ማለት አልችልም፣ የነፃነት ታጋይ ልለው አልችልም። ምን እንደሆነ ምንም አላውቅም። ግን እዚህ ውስጥ ወርዷል። ሰዎች አሁን መቀጥቀጥ ነው በጽምዶ ዝም ብሎ መስበር ብቻ ነው፣ ሌላ ነገር የለም እያልኩ እለያቸዋለሁ። ላይክ ሼር አድርጉ። እንደምታውቁት ፖለቲካኛ ከሆነ ሰው ጋር ፖለቲካ ዲስካስ አድርጋለሁ። እነዚህ ወራዶች ግን ለሌላ ቋንቋ መጠቀም ይችላሉ። እና ኢትዮጵያ ህዝቦች አይዟችሁ፣ በርቱ ብቻ። ብዙ ዳሜጅ ይሰራሉ፣ ብዙ ነገር ያፈርሳሉ። ግን የአብይ አህመድ ግራኙ ከጉዲትና ከአህመድ ግራኝ የበለጠ ዳሜጅ እየሰራ እንደሆነ ግን የታወቀ ነው። እሱ ደግሞ እናመጣዋለን። አያመልጣትም፣ ይጠፋሉ። ሁላችን ደግሞ በሰላም እኖራለን እያልኩኝ ቻውላቸው። Thank you.